ዘመናት ሲጠየቅ የነበረው የህብረተሰብ ጥያቄ ምላሽ አግኝቷል። በበጋ ላይ አቧራው ቤት ድረስ ነው የሚገባው። ክረምት ደግሞ ጭቃ መኪናም አያልፍም። መንገዱ መሰራቱ በጣም ደስተኞች ነን። ሰላም ጤና ይስጥልን ክብራትና ክብራን ውድ የፕሮግራማችን ተከታታዮች፣ እነሆ በዛሬው ዕለት በቃቂ ቃሊቲ ክፍለ ከተማ ወረዳ 4 አስተዳደር ለዘመናት ሲጠየቅ የነበረው የህብረተሰብ ጥያቄ ምላሽ አግኝቷል። በቃቂ ቃሊቲ ክፍለ ከተማ ከጸደይ ባንክ እስከ ገላን ሁለተኛ ደረጃ ትምህርት ቤት የሚሸፍነው መንገድ 2.5 ኪሎ ሜትር ሲሆን የጎን ስፋቱ ደግሞ 15 ሜትር ነው። በተለይ ህብረተሰቡ በተለያዩ የሚዲያ አማራጮች ታነሳቸው የነበሩ የመልካም አስተዳደር ችግሮች በተለይም ክረምት የቦዮችና ዲሾች ባለመስራታቸው ክረምት ወራት ለእግረኛና ለትራንስፖርት እንዲሁም ደግሞ በበጋ ወራት ደግሞ ለነዋሪዎች አስቸጋሪ ነበር። ይህን ችግር ለመቅረፍ የአዲስ አበባ ከተማ አስተዳደር ከቃቂ ቃሊቲ ክፍለ ከተማ ጋር በመተባበር መንገዱን በይፋ ተጀምሯል። ይህ መንገድ መጀመሩ ለነዋሪዎች የፈጠረባቸው ስሜት ምን ይመስላል የሚለውን ወደ እናንተ እናስቀኛለን። ተከታተሉ። ስሜ ሳለው ድረስ አለሙ ይባላለሁ። በቃቂ ቃሊቲ ወረዳ 4 ገላን ቁጥር 3 ነዋሪ ነኝ። ማለት በጣም ደስ ብሎኛል ስራው በመጀመሩ። በፊት ጥሩ አስፋልት ነበረ። በከባድ መኪኖች ውስጥ ለውስጥ በሚሄዱበት ሰዓት ላይ የተበላሸ መንገድ ነው። አሁን ላይ ደግሞ ህዝቡ በጣም ሲጠብቆ የነበረ የመንገድ ስራ ነው። አሁን ላይ ጥገናው ተጀምሯል። በዚህ ደግሞ ጥገናው አልቆ አስፋልቱ ካለቀ በኋላ ህብረተሰቡ በጣም ተጠቃሚ ይሆናል ብዬ ነው የምገምተው። ስሜ ሰላማዊት ይባላል። በወረዳ 4 ገላን አዲሱ ሳይት ነው የምኖረው። መንገዱ ከመሰራቱ በፊት በጣም አስቸጋሪና በክረምት ሰዓት በጣም ጭቃ፣ በበጋ ሰዓት ደግሞ ከባድ የሆነ አቧራ ያለውና ህዝቡ መውጫ መግቢያ አጥቶ ስንሰቃይበት የነበረ መንገድ ነው። ዛሬ ያው በመሰራቱ ይሄንን በማየታችን ተስፋ አለን። የሁሉም እዚህ የገላን ኮንዶሚኒየም ነዋሪ የሰፈራችን ነዋሪዎች ጥያቄ ነው። በበጋ ላይ አቧራው ቤት ድረስ ነው የሚገባው። እኛም ደግሞ እዚህ ሱቅ አለን። ሱቅ ፊት ለፊት ላይ ያለው አቧራ እንዳለ ነው የሚተጋብን። ክረምት ደግሞ ጭቃ መኪናም አያልፍም። እንደምታዩት አሁን በጣም ጉድጓድ ነበረ። ጭቃ ህብረተሰቡ ወደዚህ መሻገር አይችልም እና ይሄ ነገር ደግሞ መፈታቱ ቀጣይ አስፋልት ሆኖ ደግሞ ስንገለገልበት ጥሩ ጥቅም ይሰጣል። ህብረተሰቡ ፎይ የሚልበት ስራ ነው። የህብረተሰቡ ስሜት ያው የብዙ አመት ጥያቄያችን ነው። ደስ ብሎናል። በጣም ተቸግረናል። በዚህ መንገድ መበላሸት የተነሳ ባጃጅ በዚህ ጋር አያልፍም። በእግር ለመውጣት ለመግባት በጣም ተሰቃይተናል። ይሄ ሆኖ እንዳለ ግን መንገዱ መሰራቱ በጣም ደስተኞች ነን። ለህብረተሰቡም እንደ መንደሩም እንደ ከተማውም ማለት ነው። ነገር ግን መንገዱ መሰራቱ እንዳለ ሆኖ አሁንም ከባድ መኪና እሱን ያበላሸብን መንገዱን አሁንም ለከባድ መኪና መፍትሄ ካልተሰጠው ትንሽ እንትን ይላልና መንገዱ በመሰራቱ በጣም ደስተኞች ነን። መንግስት አሁን ወረድ ብሎ እንደዚህ ከህብረተሰቡ ጋር ታች ያሉትን ችግሮች ሲፈታ ህብረተሰቡም ከመንግስት ጋር ያለውን ቀረቤታ ነው የሚያሳየውና ቀጣይም መንግስት ህብረተሰቡ ታች ወርዶ ያሉትን ችግሮች መፍታት አለበት የሚል እንትን ያለ ህብረተሰቡም ደግሞ ከመንግስት ጎን ሆኖ አብሮ የሚሰሩትን ልማቶች መደገፍ አለበት የሚል ያው መንገዱ እንደተሰርቶልናል፣ መብራት የመንገድ ገብቶልናል። አሁን ደግሞ በቃ ከባድ ጥያቄ ሆነብን ይሄ የከባድ መኪና ከዚህ ጋር መፍትሄ እንዲሰጠው እና የብሎኬት ማምረቻ አለ። በጣም አቧራ ቀንም ለሊትም መቀመጫ መግቢያ መውጫ የሌለን እሱም ቢስተካከልልን። በመጨረሻ ማስተላልፈው ነገር ቢኖር መንግስት ይሄን ህብረተሰቡን ችግሮች አይቶ የሚፈታውን ችግር ህብረተሰቡም ተቀባይነት አለው እና ለቀጣይ ደግሞ ይሄ መንገድ ከተሰራ በኋላ መንገዱን መጠበቅ የራሳችን ነው። መንግስት ደግሞ ማድረግ ያለበት ይሄ መንገድ የሚበላሸው ከባድ መኪኖች ናቸው። ይሄን ከባድ መኪናዎችን ማስቆም በዚህ በኩል እንዳያልፉና መጠበቅ አለበት የሚል እንትን ያለኝ። በመጨረሻም መንግስትን እናመሰግናለን። እሺ፣ ስሜ ዮሴፍ ግርማ እባላለሁ። በአዲስ አበባ መንገዶች ባለስልጣን ፎርማል ነኝ። ይሄ ቃሊቲ አቃቂ ወረዳ 4 የህብረተሰቡ ጥያቄ ነው። በጣም የረጅም ጊዜ የህብረተሰብ ጥያቄ ነው። እንዲሰራላችሁ በጣም በተደጋጋሚ ጊዜ መጥተው ያመለክታሉ ይህን ስራ እንዲሰራላቸው። እኛም እንግዲህ አሁን ጀምረናል። ስፋቱ በ15 ሜትር ነው። ርዝመቱ ወደ 2.5 ኪሎ ሜትር ይሄዳል። የተለያየ ፍሳሽ እንትን አለው፣ ድሬኔጅ ሲስተም አለው። እሱን አክቲቭ አይደለም። እሱን ለማስተካከል እየሞከረን ነው። ያው ስራው እየተከናወነ ነው። ጀምረናል። በጥቂት ጊዜ እንጨርሳለን ብለን ተስፋ እናደርጋለን። ህብረተሰቡ ደግሞ ጥንቃቄ የሚያደርገው ዋናው የፍሳሽ ማስወገጃው ትልቁና ዋነኛው ነገር የፍሳሽ ማስወገጃ ነው። እሱን በተደጋጋሚ ጊዜ እንደጠየቁትም ህብረተሰቡ እንትን እንዳለውም ድሬኔጁ ሲስተሙን ሄደው እንዲከታተሉ በወቅቱ ቶሎ እንዲከታተሉ የጽዳት ስራ እንዲያሰሩ ህብረተሰቡ ያም የተሸፈነ ነገር ካለም ለተቋሙ ሪፖርትን ቢያደርጉ ብለን እናስባለን። ይሄ ነው።